ተወካዮች፣ ክብርት ሀቢባ አባስ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ጉድዊል አምባሳደር፣ እንዲሁ በመላ ዓለም ላይ ያላችሁ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቤተሰቦች፣ ይህን ቀን በጉጉት የሚጠብቁ እንዲሁ ጥሪያችን አክብራችሁ ዛሬ እዚህ ከኛ ጋር ይህን ታላቅ ትልቅ ፕሮግራም ለመካፈል እዚህ የተገኛችሁ ክቡራንና ክቡራት እንኳን በሰላም አደረሰን እላለሁ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በየጊዜ እንደዚህ አይነት ሁኔታዎችን ሲያከናውን ቆይቷል። በየጊዜ ደግሞ ይህን ታላቅ ቀን ለማክበር ከኛ ጋር ጊዜያችሁን ሰውታችሁ ሰዓታችሁን ሰውታችሁ ለብዙዎች በጉጉት የሚጠበቀውን ቀን ብዙዎች ዘንድ ላይ ዛሬ አጣቅሰን በማንጨርስባቸው በተለያየ ሀገራት ላይ አሜሪካ፣ ካናዳ፣ ዩሮፕ ላይ አረብ ሀገራት ላይ ሳውዝ አፍሪካ ከሀገር ውጭ ያሉት ትውልደ ኢትዮጵያውያን ርቀት ላይ ርቆ ያሉት ወደ ሀገራቸው እንዲመጡ ሀገራቸውን እንዲገቡ እንዲሁ ደግሞ አያይዘው ወገኖቻቸውን እንዲደግፉ በምናዘጋጀው መርሃ ግብር ላይ እንዲህ በአማረ በደመቀ ሁኔታ ከኛ ጋር ስለተሰበሰባችሁ ስለተገኛችሁ እጅግ አድርገን በድጋሚ እናመሰግናለን። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ዋነኛና ትልቁ ዓላማ ኢትዮጵያ ውስጥ ያሉትን አካል ጉዳተኞችን ስፔሲፊክሊ ደግሞ ፊዚካል ዲስኤቢሊቲ ላይ በደንብ በመትጋት በመስራት ላይ ይገኛል። በርካታ ስራዎችንም ሰርቷልም ሰርተናልም። ከነኛም ደግሞ የሚጠቀሱ እንዲሁ የሚታዩ ብዙ ምስክርነትን ብዙ ሪኮግኒሽን ብዙ አይከፈልም የሚባል አይነት ውላቸዋል የሚባል ንግግርን እስክናስተናግድ ድረስ ያገኘናቸው የሰራናቸው ስራዎች ከነዛም ማል በሰፊ በአጭር ጊዜ ውስጥ ወደ 1000 የተጠጉ ዊልቸሮችን ብዙ ጊዜ አካል ጉዳተኞች ሲናገሩ እኛ እግር ለሌለን ዊልቸር ስትሰጡ እናንተ እግር ያላችሁ ዊልቸር ብላችሁ ትጠራላችሁ። እኛ ግን ማውጣት ያቃተን፣ መግባት ያቃተን፣ መስራት ያቃተን፣ መማር ያቃተን ዊልቸር ስትሰጡን እኛ እግር ብለን ነው የምንጠራው፣ ለእኛ ዊልቸር አይደለም ይላሉና በአጭር ጊዜ ውስጥ ወደ 1000 አካባቢ የተጠጋ ዊልቸር አበርክተን ብዙዎችን መማር እንዲችሉ፣ ስራ መስራት እንዲችሉ፣ ቤተሰብን እንዲደግፉ፣ ራሳቸውን እንዲችሉ፣ ማንም ላይ እንዳይደገፉ፣ ጥገኝነትን ጥሰው እንዲወጡ በማድረግ ረገድ ሰፊውን ስራ ስንሰራ ቆይተናል። ልክ እንደዛው በሌላው አንግል ደግሞ አካል ጉዳተኛ ሆኖ ወላጅ ለሆኑት ልጅ ላላቸው ቤተሰብን ለሚጦሩ ለመስራት፣ ለመውጣት፣ ለመሮጥ የተለያየ ነገር ለማድረግ ቤተሰብን ለመጦር ስለሚቸገሩ ይሄን ደግሞ የገቢ ምንጫቸውን በማቋቋም ሱቅ በመክፈት ባጃጅ በመግዛት ሞቶር በመስጠት የተለያዩ የገቢ ምንጫቸውን የልብስ ቤቶችን በመክፈት የተለያዩ ነገር በማድረግም ደግሞ እንደዛ ብዙዎችን ተደራሽ አድርገናል። እንዲሁ ደግሞ ትምህርት መማር እየፈለጉ የትምህርት ኢንተረስት እና ጥሩ አይምሮ ኖሯቸው አካል ጉዳተኛ በመሆናቸው ብቻ የሚደግፋቸውና የሚጦራቸው ስለሌለ መማር ያልቻሉትንም እንደዛ ስፖንሰር በማድረግ ከኬጂ እስከ ዩኒቨርሲቲ ለበርካቶች መድረስ ችለናል። ልክ እንደዛ ደግሞ ኪሎት ያላቸው አካል ጉዳተኞች የግል ብቃት ያላቸው የልብስ ሽመና፣ የብረት ብየዳ፣ የስዕል መሳል ኪሎት፣ እንደዛው የሚዲያ ኪሎት የተለያዩ አቅም ያላቸው በኪሎታቸው የመጀመሪያ ኢንካም ጀነሬት አድርገው ስታርት ማድረግ ስለማይችሉ የመጀመሪያውን መነሻ ከብር በማድረግ አካል ጉዳተኝነት ማለት መውደቅ አይደለም፣ ወድቆ መቅራት አይደለም፣ መስራት አይቻልም ማለት አይደለም፣ ይቻላል በማለት ሌሎች ሮል ሞዴል ሆኖ የወጡትን እነሱ ሳምፕል በማሳየት ልክ እንደነሱ እንዲሆኑ የመነሻውን ወጪ ከብር በማድረግ ብዙዎችን ተደራሽ ማድረግ ችለናል እና በጣም ደስ እያለን የዛሬውን ፕሮግራም ስናስኬድ የዛሬውን መርሃ ግብር ከእናንተ ጋር ስናስኬድ ከነኚህ ነገሮች ጋር አብሮ የሚሄደውን ነገር ነው እዚህ ጋር ዛሬ የምናስኬደው እና እጅግ አድርገን እናመሰግናለን። አሁን ደግሞ ከእንደገና በዚሁ ዓመት ላይ ለብዙዎች ለመድረስ ሰፊ አካል ጉዳተኞችን በዊልቸር ረገድ ወደ 1000 በ2018 ላይ ከበር ለማድረግ ስራ ከመክፈትና ወላጅ ለሆኑት ከመድረስ ደግሞ ከ50 እስከ 100 ቤተሰብ ለመድረስ ትምህርት ላይም እንደዛ ከ50 እስከ 100 ከኬጂ ከ50 እስከ 100 ሰው ከኬጂ እስከ ዩኒቨርሲቲ ስፖንሰር ለማድረግ
ኪሎት ላይም እንደዛ ከ50 እስከ 100 ሰው ኪሎት ላይ ሰፖርት ለማድረግ በርትተን እየሰራን እንገኛለን። ይሄን እንድታቁልን ለማሳወቅ እንወዳለን። አብራችሁን ከኛ ጋር ስለሆናችሁ እጅግ አድርገን በድጋሚ እናመሰግናለን። እሺ እጅግ አድርገን እናመሰግናለን። ክቡር አቶ ፍሬው መንገሻ እባካችሁን በክብር ሸኙልን። እጅግ አድርገን እናመሰግናለን። ሁላችሁም ታምራላችሁ። እዚህም አዳራሽ ውስጥ የተሰበሰባችሁ እንዲሁም ደግሞ በቀጥታ ስርጭት እየተከታተላችሁ የምትገኙ ትውልደ ኢትዮጵያውያን እናንተንም እያየናችሁ ስለሆነ እናንተም እጅግ በጣም ታምራላችሁ። አንድ ለራሳችሁ ሞቅ ያለ ጭብጨባ። እሺ እጅግ አድርገን እናመሰግናለን። ከዚህ በማስከተል እንግዲህ አጭር መልእክት የሚያስተላልፉልን ሁላችንም የምናውቃቸው አመለሸጋ ናቸው። ከአንደበታቸው የሚወጣው ንግግር የወጣቱን ቀልብ የሚሰርቅ የወጣቱን ስነ ልቦናም ጭምር የሚያሳድግ ከንግግራቸው እንግዲህ በርካታ ነገሮችን ብዙዎቻችን ተምረናል። ለመላው ለኢትዮጵያዊ ወጣት ጭምር ምሳሌም የሆኑ ሰው ናቸው። ክቡር አቶ ዳግማዊ አሰፋ ደራሲ፣ የህግ ባለሙያና የሰክሰስ ፕላስ በጎ ፈቃደኛ ናቸው። እሳቸውን በታላቅ ክብር ወደ መድረክ ሸኙልኝ። እንዴት አመሻችሁ? ሰላም፣ እንዴት አመሽ? የሰክሰስ ፕላስ ዋና ስራ አስኪያጅ አቶ ፍሬው፣ አምባሳደራችን ሀቢባ፣ እንዲሁም እዚህ የተገኛችሁ የሰክሰስ ፕላስ አስተዳደር አመራሮች፣ አባላት እንዲሁም የተጋበዛችሁ እንግዶች ከሁሉ በፊት እድሜ ሰጥቶ ጤና ሰጥቶ እዚህ ጋር ያደረሰ እግዚአብሔር ስሙ የተመሰገነ ይሁን። መገኘት ቀላል ስላልሆነ ነው። በዚህ ቀን እዚህ ለመገኘት ቀጥረው መገኘት ያልቻሉ በጣም ብዙ ሰዎች ስላሉ የተገኘነው እድል ስለሆነ ነው። ሰክሰስ ፕላስን ካወቅኩበት ጊዜ ጀምሮ ባለኝ ጊዜ ሁሉ ከሰክሰስ ፕላስ ጎን እንድቆም የሚያደርገኝ ትልቁ ዓላማ በተለይ በሰው ሰራሽም ይሁን በተፈጥሮ አደጋ ጉዳት የደረሰባቸው ሰዎች ነፃነታቸውን ያገኙ ዘንድ አልጋ ላይ ብቻ ከመቀመጥ መኝታ ላይ ብቻ ከመኖር ነፃ እንዲወጡ የዊልቸር አገልግሎት የሚሰጠው አገልግሎት ለኔ ከምንም ነገር በላይ ስለሆነ ሁልጊዜ ከድርጅቱ ጎን እቆማለሁ። የዊልቸር እጦት ህመሙ ከኔ በላይ ማናችሁንም አይገባችሁ። እኔ በደንብ አውቀዋለሁ። እየፈለጉ መሄድ ያለመቻል፣ መውጣት ያለመቻል፣ መድረስ ያለመቻል ያለው ህመም ቀላል አይደለም። ከትናንት በስቲያ አዳማ ነበርን። ለ50 ሰዎች የዊልቸር ድጋፍ ሰክሰስ ፕላስ